ፌስቡክ፣ ቲክቶክ ሰው አይምሮ ጤነኛ እንዲሆን ከፈለገ ነፍሱ እንዲወፍር ከፈለገ በእግዚአብሔር ዕውቀት በእግዚአብሔር ጥበብ መንፈሱን በእግዚአብሔር መንፈስ ብርቱ እንዲሆን ከፈለገ እኚህን አፕሊኬሽኖች ርቆ መሸሽ አለበት። ቲክቶክ እና ፌስቡክ መንፈስን የሚከስ፣ መንፈስን የሚያረክስ፣ ነፍስን የሚያቀጭጭ፣ አይምሮን የሚያቀጭጭ፣ ስካር የሞላበት፣ እብደት የሞላበት፣ ቆሻሻ የሞላበት አፕሊኬሽኖች ናቸው። የአፕሊኬሽኖቹ ሰራተኞች፣ አፕሊኬሽኑን የፈጠሩት የአፕሊኬሽኑ ባለቤቶች ከመጀመሪያው ጀምሮ እስካሁኗ ደቂቃ ድረስ ከመጀመሪያ ሐሳባቸው የመፍጠር ሐሳባቸው ጀምሮ እስከ ዛሬው ቀን ድረስ የሚያስቡት ሐሳብ፣ የሚሰሩት ስሌት፣ የሚያጠነጥኑት ጉዳይ ሰውን እንዴት በወሬ እንዴት በማይረባ ነገር ልክ ሕፃን ልጅ ሲያስቸግር አባትና እናት ለተወሰነ ደቂቃ የሆነ ስራ ለመስራት ፈልገው የሆነ ነገር ላይ ፎከስ ለማድረግ ፈልገው ልጅ ላይጠቅመው የሚችልን ነገር ወይ ቲቪ ወይ ስልክን ወይ ደግሞ ጣፋጭ ነገርን በጣም ተጨንቀው ሊሰጡ ይችላሉ። ይሄም ደግሞ ለብዙ ጊዜ ከሆነ የልጅ አይምሮ ምን ያህል እንደሚበላሽ ሁሉም ሰው ያውቃል። ለብዙ ሰዓት፣ ለብዙ ቀናት፣ ለብዙ አመታት አንድ ልጅ ቲቪ የሚያይ ከሆነ ጣፋጭ ነገርን የሚበላ ከሆነ ልጅ በሕፃንነቱ ቢሰጠው እምቢ የማይለውን በሕፃንነት አይምሮ ክፉና ደጉን መለየት ስለማይችል ማገናዘብ ስለማይችል እንኳን ልጅ ትልቅ ሰው ራሱ ይቸገራል። ምግብን እንኳን መምረጥ፣ ቲቪን መምረጥ፣ የሆነ የሚታይ ነገር መምረጥ ትልቅ ጥበብና ማስተዋል ይጠይቃል። በልጅ አይምሮ ደግሞ ያ ነገር ጭራሹኑ የለም፣ ማገናዘብ የለም። ልጅ ጣፋጭ ሲሰጠው፣ ልጅ ቲቪ ሲሰጠው በቃ ካልተባለ፣ ቲቪ ካልተዘጋበት፣ ጣፋጭ ካልተከለከለ፣ ደህና ምግብ ተሰርቶለት ካልተሰጠው ልጅ በራሱ ወስኖ አይልም። ልክ እንደዚህ ፌስቡክም ቲክቶክን የሰሩ ሰዎች ለራሳቸው አይጠቀሙትም፣ ለልጆቻቸው አያስጠቅሙም። በሚገልጹት የተለያየ ቦታ ላይ በሚናገሩት ኢንተርቪዎች እንደገና ደግሞ በሚሰራው ዶክመንተሪዎች ሰው ከተከታተላቸው የቲክቶክ እና የፌስቡክ ሰራተኞች፣ ኦነሮች፣ ሲኢኦዎች የሚሰሩት ቀሌት ህዝብን እንዴት የማይጠቅምም ነገር ግን ደግሞ የሚስብን ነገር፣ ስሜትን የሚያነቃቃ ህዝብን እንዴት ሱሰኛ ለማድረግ ቀን ሌሊት እንደሚለፉ ይናገራሉ። እንዴት የተለያዩ ሲስተሞችን እንደሚጠቀሙ ይህንን ደግሞ ሳናውቅ ብዙዎቻችን እንጠቀማለን። በዚህም የተነሳ ተሳዳቢ ታዋቂ ይሆናል፣ ብልግና የሚሰሩ ታዋቂ ይሆናሉ፣ ገንዘብን ይሰሩበታል። ለእነዚህ ሰዎች ደግሞ ታዋቂነት፣ ገንዘብን ማግኛ ምክንያት የሆነው ህዝብ ነው። ህዝብ ፌስቡክ ላይ ስላለ፣ ህዝብ ቲክቶክ ላይ ስላለ፣ ህዝብ ደግሞ እየፈለገ ያለው ብዙ ቪዲዮ ብዙ ብር እየተሰራበት ያለበት ቦታ፣ ስድብ ያለበት ቦታ፣ እርግማን ያለበት ቦታ፣ ክፋት ያለበት ቦታ፣ ብልግና ያለበት ቦታ ነው። በዚህም ምክንያት የተለያዩ ሰዎች በዚህ ተጠምደው አካውንት ከፍተው ይደክማሉ። ለሰው የሚጠቅም፣ ለአይምሮ የሚጠቅም፣ ለነፍስ የሚጠቅም፣ ለመንፈስ የሚጠቅም ነገር ሳይሆን ግን ገንዘብን ብቻ ማግኛ መንገድን ፍለጋ። አንድ ሰው በጤናማ ሁኔታ ማደግ ከፈለገ አይምሮን ብስለት ሞልቶ፣ ብልህነት ሞልቶበት፣ ጥበብን ሞልቶበት ቆፍጠን ብሎ መኖር ከፈለገ፣ መልካም እንቅልፍ መተኛት ከፈለገ፣ እግዚአብሔር የባረከለትን መልካም ኑሮ ሳይረክስ
አይምሮ ሌላ ስካር ውስጥ ሳይገባ ነፍሱ ሳትቀነጭር መንፈሱ ሳይታወክ መኖርን ከፈለገ ልክ ልጅ ጤናማ ምግብ እየበላ እንደሚያድግ በሰውነቱ እንደሚያድግ ጥርሱ ጤናማ ሆኖ ምላሱ ጤናማ ሆኖ አይምሮ ሻርፕ ሆኖ ትምህርት ቤት በጥሩ ሁኔታ እየተከታተለ ያደገ እንደሚመጣ ፌስቡክም ቲክቶክም የሚጠቀም ብዙ ህዝብ ይህን ማድረግ አለበት። ከፌስቡክና ከቲክቶክ ጀርባ እየተሰራው ያለው ስራ በጣም አስደንጋጭና አናዳጅም ነው። እኛ ቲክቶክና ፌስቡክን ከፍተነው ከጀርባ የሰሩትን ሰዎች ሴራ ሳናውቅ እንጠቀማለን። እያንዳንዱ የምናየው ዜና ፎሎ ሳናረጋቸው የሚመጡብን ቪዲዮዎች ሳንከተላቸው የምናያቸው ዜናዎች የምናያቸው ፎቶዎች ሁሉም ከጀርባ በዲቨሎፐሮቹ በባለቤቶቹ በሲኢኦቹ በተለያየ የሥራ እርከን ላይ ያሉ ሰዎች ከጀርባ በሚሰሩ ሰዎች የተሰራ ሴራ ነው። ቲክቶክ ደግሞ የመጀመሪያውን ደረጃ ይዛል። በዚህ በጣም ሰውን ለማስከር በጣም የሰውን ስሜት ሳይኮሎጂ በማጥናት ሰውን ሞኝነት ውስጥ በመክተት ፍጥነት ላይ ያለው በጣም በፈጣን ሩጫ እየሮጠ ያለው ቲክቶክ ነው። የአጋንንትን ስራ በጣም አፍጥኖ እየሰራ ያለው ቲክቶክ ነው። ሰውን በጣም ወደ አለማወቅ ወደ ጭፍን የሆነ ወደ ጨለማ እያስጓዘ ያለው አንደኛ ቲክቶክ ነው። ትዳሮችን እያበላሸ ልጆችን እያበላሸ ህዝብን እያበላሸ ያለው ቲክቶክ ነው። በከፍተኛ ፍጥነትና ሩጫ እየሮጠ ያለው ፌስቡክ ቀጥሎ ይገኛል። ንጽህናቸው ተበላሽቷል። ፌስቡክም ልክ የቲክቶክን አካሄድ በመሄድ ይህንን ጉዞ እየሮጠ ይገኛል። ሰው ካልነቃ ከጀርባ እየተሰራ ያለውን ነገር ካላየ አሁንም ህዝብ በመታለል ላይ ይገኛል። ስለዚህ እውነት የሌለበት በጎ ነገር የሌለበትን ሰው እየጠጣ እየበላ እንደገና ደግሞ በጎና እውነት የሌለበትን ነገር ሰው እየመገበ ምክንያቱም ሰው አይቶ ላይክ ሲያደርግ አይቶ ሼር ሲያደርግ አይቶ ማየቱን ሲቀጥል ያ ደግሞ ያንን ኮንቴንት ክሬት ያደረገው ሰው ደግሞ ጉልበት ያገኛል። ሞር ደግሞ ሌሎች ወሬዎችን ሌሎች ስድቦችን ሌሎች ብልግናዎችን ሌሎች ሰውነትን የሚያከስሱ ነፍስን መንፈስን አይምሮን የሚያከሱ የሚያስቀነጭሩ ጉዳዮችን መስራት ይጀምራል። ምክንያቱም ገንዘብ አምላክ ስለሆነ ጉዳዩ ዛጋ ስለሆነ የሰው ጤና የሰው አይምሮ የህዝብ ሰላም ግድ አይላቸው። የቤተሰብ ጉዳይ ግድ አይላቸው እና ሰው ምን ይለኛል ብለው አያስቡም። አምላክ ምን ይፈልጋል ብለው አያስቡም። እግዚአብሔር አምላክነትን የካደ ህይወት እየኖሩ የካደ ቪዲዮዎችን እየሰሩ የካደ ዜናዎችን ያለማስተዋል እያቀረቡ ህዝብ ከህዝብ ያጋጫሉ። ወጣቶችን ደግሞ የማይሆን መንገድ ውስጥ ይከታሉ። አለባበሳቸውን ጥለው ንግግራቸውን ጥለው የማይረባን ንግግር እያወሩ የማይረባን አለባበስን አሳፋሪ ድርጊትን እያደረጉ ይቀጥላሉ። ክብርን በነውር አድርገው ሆዳቸውን አምላክ አድርገው ሐሳባቸውን ምድራዊ አድርገው እየተጓዙ ነው። ቲክቶክ
ያረቄ ቤት ማለት ነው። ፌስቡክም ያረቄ መጠጥ ቤት ማለት ነው። ቲክቶክ ላይ ስንገባ፣ ፌስቡክ ላይ ስንገባ አረቄ ቤት እንደገባን ማስተዋል አለብን። በነገር ለመጦስ፣ በመስማት በማይገባን ነገር ለመጦስ፣ ለመስከር የገባን እንደሆነ መረዳት አለብን። ማየት የሌለብንን ነገር ልናይ፣ እግዚአብሔር ከጠበቀን ነገር እንዳናይ ከፈለገ ነገር አይምሯችን ሊችለው የማይችለውን ነገር እግዚአብሔር ከጠበቀን ነገር እኛ ቲክቶክ ውስጥ ገብተን እናያለን። የእግዚአብሔርን ፈቃድ አልፈን ሄደን እንመለከታለን፣ ፌስቡክንም እንመለከታለን። እግዚአብሔር ግን ከልሎን ነበረ እንዳናውቅ። ማወቅ በሚገባን ሰዓት እግዚአብሔር ያሳውቀናል። መስማት ባለብን ሰዓት እግዚአብሔር ያሰማናል። ግን እሱን አልፈን እግዚአብሔር ደግሞ ሲያሰማን፣ ነገርን ሲያሳውቀን በቅድስና መንገድ ነው፣ በመልካም መንገድ ነው። የሆነ ሰው እንደሚዘግበው፣ የሆነ ሰው እንደሚያወራ አይደለም። እግዚአብሔር እውቀትን ሲያሳውቀን በእግዚአብሔር ቅድስና መንፈስ፣ በእግዚአብሔር ጥበብ መንፈስ በኩል ነው። ግን እኛ ለመስማት እንሄዳለን፣ ለማየት እንሄዳለን። አይምሯችንን እናቆሽሸዋለን፣ ጤናን እናሳጣታለን፣ ነፍሳችንን፣ መንፈሳችንን እናረክሳታለን። ቲክቶክ ላይ በመግባት፣ ፌስቡክ ላይ በመግባት የማይሆንን ዝንባሌ በእኛ ውስጥ እንዲገኝ እናረጋለን። ሰዎችን በማየት፣ ድርጊቶቻቸውን በማየት ፍላጎታችንን ማጠፍ እንቀጥላለን፣ እናጥፋለን፣ ማጠፍ እንጀምራለን። ሌላ ሰው እንዲመራን እንፈቅዳለን። ቲክቶክ ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች እንዲመሩን፣ እነሱ ፍላጎታችንን እንዲቀይሩ እንፈቅድላቸዋለን። ሰው ጠጥቶ አልሰክርም ማለት አይችልም። አልንገዳገድም ማለት አይችልም። መንገዳገድ፣ መስከር ካልፈለገ መጠጣቱን ማቆም አለበት። እየጠጡ አልኮል እየጠጡ፣ አረቄ እየጠጡ፣ የሚያሰክርን መጠጥ እየጠጡ በጣም በብዛት ጠጥቶ አልሰክርም ማለት አይቻልም። አልወድቅም ማለት አይቻልም። አልፈነከትም ማለት አይቻልም። ቦይ ውስጥ አልገባም፣ አልቆሽሽም ማለት አይቻልም። ልክ እንደዚሁ ቲክቶክ ላይ መዋልም፣ ፌስቡክ ላይ መዋልም ይህ ነው ውጤቱ። ቲክቶክ ላይ ወጥቶ ቅድስናዬን እጠብቃለሁ፣ እርጋታዬን እጠብቃለሁ፣ ሰላሜን እጠብቃለሁ፣ ፌስቡክ ላይ ውሎ ሰላሜን እጠብቃለሁ፣ እርጋታዬን እጠብቃለሁ ብሎ ማሰብ አለማወቅ ነው። ዓይንን መጨፈን ነው ለእውነት። በጣም ከጀርባ ሰሪዎቹ፣ ዴቨሎፐሮቹ፣ ኦነሮቹ፣ ሲኢኦቹ የሚሰሩት ሴራ በጣም አስደንጋጭ ነው። በጣም አሳዛኝ ነው። ለራሳቸው አይጠቀሙትም። ለልጆቻቸው ፈቃድን አይሰጡም፣ አያስጠቅሙም። ለሚወዳቸው ሰዎች አያስጠቅሙም። ለህዝብ ግን ይሰጣሉ። ለህዝብ ግን የገንዘብ ጉዳይ ስለሆነ ቀን ማታ አፕዴት መደረግ ያለበትን አፕዴት ለማድረግ ይጥራሉ። ይህን ሁሉ ግን አፕዴቱን የሚመራቸው፣ አሰራራቸውን የሚመራቸው ገንዘብ ነው። በዚህም ምክንያት የሰውን አይምሮ፣ የሰውን ነፍስ፣ የሰውን መንፈስ ጥበቃ አይሰሩም። ግን ስካር፣ መጠጥን ይሰራሉ፣ እብደትን ይሰራሉ፣ እብደትን ከፍ ያደርጋሉ፣ ጤናማ ነገርን ይደብቃሉ። ህዝብም ደግሞ የነሱን ሴራ ስላላወቀ፣ እያወቀም ያለው ሁሉ እውነትን ስላልፈቀደ፣ እውነትን ስላልመረጠ የስድቡን ነገር፣ የክፋቱን ነገር ይጠጣል፣
ይደግፋል ህዝብ። ቲክቶክ እና ፌስቡክ በጣም የቆሻሻ አፕሊኬሽን ነው። ቲክቶክ ውጡ። ሰው ቲክቶክን ማሸነፍ የሚችል ይመስለዋል። የመረጠውን ፎሎ አድርጎ የመረጠውን ቪዲዮ አይቶ። ግን እንዴት የቲክቶክ የፌስቡክን ኦነሮች ማሸነፍ እንችላለን? ዴቨሎፐሮች እንዴት ማሸነፍ እንችላለን? አንችልም እኮ እነሱን ማሸነፍ። አንድ ሰው ቤት ሄጄ የዛን ቤት የጠራኝን ሰው ቤት ማስተካከል አልችልም፣ መቀየር አልችልም። ቲቪው እዚህ ጋር ይቀመጥ፣ ቲቪው እዛ ጋር ይቀመጥ፣ ይሄ ነገር ይውጣ፣ ይሄ ነገር ይግባ ብዬ መናገር አልችልም። ምክንያቱም ያ ቤት የኔ ቤት አይደለም። ያ ቤት ካልተመቸኝ፣ እዛ ቤት ያየሁት ነገር ምንም የማይመቸኝ ከሆነ መውጣት ነው አማራጬ። ያ ቤት የኔ ስላልሆነ አሁንም ሰው ቲክቶክ ላይ ጥሩ ነገር አያለው ቢልም ቲክቶክ ላይ ገብቶ የሰው ቤት ነውና የፈለገውን ብቻ አይደለም ያገኘው፣ ያልፈለገውን 80 እና 90% አንድም ያልፈለገውን ሌላም ደግሞ የማያስፈልገውን ከዛም ደግሞ ከህይወቱ ጊዜ ሰውቶ ሲሄድ አይምሮን የሚስብ ነገር ያገኛል፣ ይታለላል፣ በልቡ ወደ ሌላ ነገር ይሳባል። በሰላም ሲኖር ሲውል የነበረው ማታ ስተኝ ጸልዮ አመስግኖ ሊተኛ ያለውን ቲክቶክ ይገባልና የነገውን ህይወት የሚቀይረውን አንድ ያልሆነ ዝንባሌ ሰምቶ አይቶ ይተኛል። አይምሮ ውስጥ ይህ ሐሳብ ይገባል። እቺ ክፋት ክፉ የሆነች ከእግዚአብሔር ፈቃድ የሆነች ዘር ትገባለች። ጠዋት ተነስቶ ሌላ ነገር ማሰብ ይጀምራል፣ ለሌላ ነገር መሮጥ ይጀምራል። ትናንትና ያልጨረሰውን ጭቅጭቅ፣ ክርክር፣ ስድብ መቀጠል ይጀምራል። እንዴት ሆኑ ብሎ መቀጠል ይጀምራል። ሌላ ድካም ውስጥ፣ ሌላ ህይወት ውስጥ፣ ሌላ እርምጃ ውስጥ ይገባል። ይሄ ቲክቶክ የኛ ቤት አይደለም። ይሄ ፌስቡክ የኛ ቤት አይደለም። ፌስቡክ ድሮ ሲጀመር አጀማመሩ ላይ ሰው ፎሎ ያደረገውን ሰው ጓደኛውን ብቻ ነበር የሚያገኘው። አሁን ግን ነገሮች ተቀይረዋል። አጫዋወቱ፣ አሰራሩ ተቀይሯል። ዓለም ሙሉ ቆሻሻዋን እየላከች ያለችው በቲክቶክ እና በፌስቡክ ነው። የሚጥም መስሎ፣ የሚስብ መስሎ፣ አሪፍ መስሎ ቆም ብሎ ሰው ሲያስብ ግን የሚነቃበት ጉዳይ ነው። ቆም ካላለን፣ ያዝ ካላለን ግን ዝም ብሎ ውሃ እንደሚወስድ እያሳሳቀ እንደሚወስድ ቲክቶክ እያሳሳቀ የሚወስድ ጉዳይ ነው። አጭር ቪዲዮ እናልፋታለን። መጥፎ ነች፣ እናልፋታለን። ተመልሳ ትመጣለች። ያቺ ያየናት 2 ሰከንድ ቀስ ብላ እየሰራች ትመጣለች። ቀስ ብላ የሰው ቤት ነው እና ቤቱም ደግሞ መልካም ቤት አይደለም። ሬኮመንድ የሚደረግበት ሂዱ ግቡ እዛ ጥሩ ናቸው የሚባሉ ቤት አይደለም። በጣም የቆሻሻ ቤት ነው። መውጣት ይበጃል፣ አለመጠቀም ይበጃል። የእግዚአብሔር ፈቃድ ፍጹም ነው፣ ደስ ያሰኛል፣ በጎ ነው፣ የሰላም ምክንያት ነው፣ የእረፍት ምክንያት ነው፣ የመረጋጋት ምክንያት ነው። ከዚህ ከእግዚአብሔር ፈቃድ ሰውን ሁሉ እያወጣ ያለ ቲክቶክ እና ፌስቡክ ነው በቅድሚያ የሚመደቡት።
ሰውን ወደ ሌላ መንገድ እየወሰዱ ያሉ አይምሮን ካፕቸር እያደረጉ ያሉ ይህም የሆነበት ምክንያት የቲክቶክ የፌስቡክ ከጀርባ ያሉ ሰራተኞችና እንደገና በእነሱ ምክንያት ታዋቂነትን እያገኙ እየቀጠሉ ያሉ ሰዎች እየሰሩ ያሉት ጉዳይ ነው። ስለዚህ ይሄ ጉዳይ ይሄ ጊዜ በእኛ መለወጥ አለበት፣ በእኛ መቀየር አለበት። ብልግና መታወቅ የለበትም። ብልግና የሚሰራ ሰው ገንዘብ ማግኘት የለበትም። ለብልግና ጊዜ መስጠት የለበትም። ውዱ ነገር ጊዜ ነው። ሰው ገንዘብ ላልክ ይችላል፣ ለሚያየው ቪዲዮ ለሚከተለው ሰው የሚሰጥ አለ፣ ላይሰጥ ግን ይችላል። ቪዲዮን ግን ቢያይ አንድ የሆነ ጊዜውን እየሰጠ ነው። ጊዜ የሰጠ ነው ከዛ ገንዘቡን የሚሰጠው። ጊዜ በጣም ውድ ነው። ለዛ ነው በጊዜ ብዛትም የሚከፍሉት። ብዙ ሲያይላቸው፣ ብዙ ሰው ሲመጣላቸው ቲክቶክ ጎበዝ ሚላቸው ኮንቴንት ክሬተሮችን እና እንንቃ። መንፈስን ያረክሳል፣ ነፍስን ያቀጭጫል፣ አጥንትን ያከሳል፣ አይምሮን ያበላሻል፣ ያቆሽሻል፣ ያቀነጭራል። ሰላም የሌለበት፣ እረፍት የሌለበት፣ ጥበብ የሌለበት ስፍራ ነው ቲክቶክ እና ፌስቡክ። ውጡ። ህይወት አለ። ነፍስን የሚያለመልም፣ መንፈስን የሚያለመልም፣ አይምሮን የሚያለመልም፣ አጥንትን የሚያለመልም፣ ስጋን የሚያለመልም ህይወት አለ። ከነዚህ ውጪ አለ ህይወት አለ። ብርቱ ህይወት አለ። የወታደር ህይወት አለ። ቁፍጥን ያለ ህይወት አለ። እግዚአብሔርን ማምለኪያ ህይወት አለ። የእግዚአብሔር ፈቃድ መፈጸሚያ ህይወት አለ። ደስ የሚል የህይወት ጉዞ አለ። ደስ የሚል የእግዚአብሔር አብሮነት ያለበት ህይወት አለ። በእነዚህ አደናቃፋይ ድንጋዮች፣ በእነዚህ ጉድጓድ በተሞሉ ስፍራዎች፣ ሰፈሮች አንገኝ። መልካም የሆነ ቀጥ ያለ ወደ እግዚአብሔር የተቀደሰ ተራራ የሚወስድ የእግዚአብሔር ህይወት አለ። ከነዚህ ውጪ እግዚአብሔር ማስተዋሉን ይስጠን። እግዚአብሔርን እናመሰግናለን። ጌታ ሆይ ተባረክ፣ ከፍ በል። ሃሌሉያ። በኢየሱስ ስም አሜን።